ተፈጥሮ ሴት ልጅ ላይ ስጨክን ነው ብዬ ማስበው በሽታ ማለት ነው ኢንዶሜትሪዮሲስ ይባላል። ይሄም የሚፈጠረው እንዴት ነው? ኖርማሊ የማህፀንን ግድግዳ ላይ የምታረገው አፓርት ሌላ ቦታ ሄዳ ስትተከል ማለት ነው። አብዛኛው ጊዜ ራቅ ያለ ቦታ አይሄድም። ጀስት እዛው እንቁላል ማቀፊያ ጋር፣ ትቦዋ ጋር ኦር የሽንት ከረጢት አንጀት ጋር ራቅ ያለ ቦታ ሄደ ሲባል ብሬን ድረስ ራሱ ሊደርስ ይችላል ማለት ነው። ከዛ ምን ይፈጠራል? በየወሩ በስነ ስርዓት እንደዚህ በሆርሞኖች ሪስፖንድ አድርጎ ቲክን ያደርገና ደም ይፈሳል። ማህፀን ማስወጫ መንገድ አላት። እነዚህ ጋር ግን ማለት ነው ሲፈስ ሰውነት ይቆጣል ማለትም ኢንፍሌም ማበጥ መቆጣት ይመጣና ህመም ይኖራል ማለት ነው። ህመሙ ፔሪድ ሰዓት ላይ ነው የሚመጣው። ስለዚህ አብዛኛው ጊዜ ዳያግኖስ ለማድረግ የሚከብደን ለዛ ነው። ኖርማሊ ፔሪድ ህመም ስለሚመስል ግን ለየት የሚያደርገው ነገሮች አሉ። አንደኛ በማስታገሻ የሚታገስ ህመም አይደለም። በጣም ዲስፕሮፖርሽኔት የሆነ ከባድ ህመም ነው። ለቀን ለቀን ስራ የማያሰራ ህመም ነው እና ደግሞ ፔሪድ ከመምጣቱ ከሳምንት በፊት ሊጀምር ይችላል። ፔሪድ ከሄደ ከሳምንት በኋላ ሊቆይ ይችላል። በየወሩ ደግሞ ይሄ መቆጣት ሲደጋግም ማለት ነው አንደኛ ጠባሳ እየፈጠረ ይመጣል እዚህ ጋር እንደምታዩት ማለት ነው። ስለዚህ ህመሙ በየፔሪዱ ሳይሆን የሚመጣው ኮንስታንት እየሆነ ይመጣል። በተጨማሪ ደግሞ መሀንነት ሊያመጣ ይችላል። ትቦ እየዘጋብን ስለሆነ የቦታዎች መቀየር እያመጣ ስለሆነ በግንኙነት ሰዓት ደግሞ ህመም ይኖረዋል ማለት ነው። ተጨማሪ ምልክቶች ደግሞ የሚሆኑት ወደ ሽንት ከረጢት አካባቢ ካለ ደግሞ ሽንት ሲሸና ደም ሊኖር ይችላል፣ ህመም ይኖረዋል። መጸዳጃ ሰዓት ላይም በዛ ሰዓት ደም ሊኖር ይችላል፣ ህመም ሊኖር ይችላል ማለት ነው። እና እኔ ይሄንን በሽታ የማይበት መንገድ እንዴት ነው ታውቃላችሁ? ኖርማሊ ማህፀንን እንደ ግሪን ሃውስ አድርጋችሁ አስቡት። ማለትም እዛ ውስጥ ብቻ ማድረግ ያለበት አትክልት አለ። በየወሩ የአትክልት ላይክ ፍሩት ሊኖረው ይችላል፣ ብቻ ማስወጣት አለበት። ግን ይሄ አትክልት ከግሪን ሃውሱ ውጪ ካደገ በጣም ፖይዝነስ እንደሆነ አድርጋችሁ አስቡት። ስለዚህ አሁን ይሄንን እንዴት ነው እኛ ዳያግኖስ የምናደርገው የሚለውን ስናይ ኖርማሊ ፊዚካል ኤግዛም እንሰራለን። እኛ የምናያቸው ነገሮች አሉ፣ አልትራሳውንድ አለ። በዋነኝነት ግን የምንጠቀመው በትንሽ የቀዶ ጥገና ላፓራስኮፒ የሚባል አለ ማለት ነው። እሷን ካሜራ እናስገባና ጀስት ላይክ ሌላ ቦታ ያለ እድገት ካለ እናያለን ማለት ነው። የሚያሳዝነው ፓርት ደግሞ ማዳን የምንችለው ነገር አይደለም። ማከም እንችላለን ማለትም ላይክ መቆጣጠር እንችላለን። ህመም እንዳይኖረው ማስታገሻ እንሰጣለን። ለሆርሞን ስለሆነ ሪስፖንድ የሚያደርገው ሆርሞናል ቴራፒዎች አሉ። በተጨማሪና በዋነኝነት ደግሞ ጀስት በቀዶ ጥገና የተለያየ ቦታ ያደጉትን ቲሹዎች ሪሙቭ እናደርጋለን ማለት ነው። ግን ከነ ኪውር ያለው ነገር አይደለም። አብዛኛው ጊዜ የሚያጋጥመው ከ30 እስከ 40 ዓመት ያለች ሴት ላይ ነው። ስለዚህ እነዚህ ምልክቶች ፔሪድ አካባቢ ከሌላ ጊዜ ለየት ያለ ህመም ካለ ኦር ሌላ ተጨማሪ ምልክቶች ካሉት በማስታገሻ የማይታገስ ከሆነ ቀን ለቀን ስራ የማያሰራ ከሆነ ተጨማሪ ምርመራ እንድታደርጉ ለማለት ነው።